بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. أما بعد، فيا أيها المسلمون عباد الله، الله سبحانه وتعالى كستن ጸጋ መካሪ ዑለማዎችን መካከላችን ላይ ማስቀመጡ እነሱ ከሚናገሩት አላህን የሚፈሩ ታላላቆቹ ጀግኖቹ የኢስላም ፈርጦች የሚነግሩን ነገር ለኛ እጅግ ጠቃሚ ነው። ምክንያቱም የሚናገሩት ቢኑረል ዒልም በእውቀት ብርሃን በእውቀት መረጃን መሰረት አድርገው ከሐዲስ ከቁርአን ቀድተው ነው የሚነግሩን እኒህ ዑለማዎች። ከዑለማዎቻችን እስኪ ታላቁ ዓሊም አልኢማም ኢብኑ ረጀብ አልሐንበሊ ረሂመሁላህ እሳቸው ከነገሩን እስኪ አንዲት አጠር ያለች ነገር ልንገራችሁ። ለጣኢፉል መዓሪፍ የሚለው ላይ 231ኛው ላይ እንዲህ ይላሉ ገጽ ላይ ቃለ ኢብኑ ረጀብ አልሐንበሊ ረሂመሁላህ ኸይሩ ናሲ አንፈዑሁም ሊናስ ወአስቀሩሁም ዐላ አዘ ናስ ረሂመሁላህ። ምን አሉ? ከሰዎች ምርጥ ማለት አሉ ለሰዎች ይበልጥ ጠቃሚ የሆነው ነው። ይሄ ነው ምርጥ ሰው ማለት። ምርጥነት ይሄ ነው ማወዳደሪያው። ወአስፈሩሁም ዐላ አዘ ናስ ለሰዎች እጅግ ጠቃሚ በሰዎች መከራ ላይ ሰዎች በሚያደርሱት መከራ ላይ በጣም ታጋሽ የሆነ ምርጥ ማለት ይሄ ነው ይላሉ ረሂመሁላህ። አላህ ይዘንላቸውና እውነት እሳቸው አሉት ውስጥ እንገባለን ወይ? በሁለቱም አቅጣጫ አንደኛ ለሰዎች እውነት ጠቃሚ ነን ወይ? ለሰዎች እውነት አገልግሎት አለን ወይ? ከራሳችን አልፈን ለሰው እንተርፋለን ወይ? ይሄንን ራሳችንን እንጠይቅ። ምርጥ ማለት ይሄ ነው። ምርጥ ማለት ለሰው የሚጠቅም እንደገና በሚደርስ አዛ ሶብር እናደርጋለን ወይ እንታገሳለን ወይ የሚለውን ነገር ደግሞ ይሄንንም መመልከት አለብን። አስፈር ዐላ አዘ ናስ ይህ አካል ነው ምርጥ ማለት ብለው እኒ ታላቅ የእስላም ሊቅ ይናገራሉ ማለት ነው። እንግዲህ በዚህ ላይ ነው እያሰመሩልን ያለው። ሌላ አስሰብሩ በጣም አስፈላጊ ለመሆኑ ለቀድ አሕሰነ አልቃኢል አስሰብሩ مثل اسمه مر مذاقته لكن عواقبه أحلى من العسل። ትዕግስት ማለት ሶብር ማለት እንደ ስሙ እጅግ በጣም መራራ ነው ይላሉ። መራራ ነው የሶብር ዘር ነው። ሶብር ማለት እሬት ማለት ነው። ከሱ ቃሉ ተመሳሳይነት ያለው ነው። እንደ ስሙ በጣም መራራ ነው አሉ። لكن عواقبه ነገር ግን ይላል የዚህ ግጥም ባለቤት لكن عواقبه ፍጻሜው ግን أحلى من العسل ከማር የበለጠ ይጣፍጣል ታግሰው እስከሚያልፉ ድረስ ነው። ስለዚህ መታገስ በጣም አስፈላጊ ነገር እንደሆነ ማወቅና መረዳት አለብን። የትዕግስት ሰዎች እንሁን ነው የምላችሁ። والله أعلم።